እስቲ ደግሞ ትንሽ ሌላ ነገር እናውራ። ሁለት አንጋፋ ራፐሮች ቢፍ ውስጥ ገብተዋል። ኤምሲ ሲያምረኝ እና አሌክስ ንጉስ። ከዚህ በፊት አንድ ፖድካስት ላይ አሌክስ ንጉስ በሚያዘጋጀው ፖድካስት ላይ ኤምሲ ሲያምረኝ ቀርቦ አሌክስ ንጉስ ምን ይላል ለሬሌቨንሲ ወይም ማርኬቲንግ ዋይስ ሲባል ቢፍ እንደሚያስፈልግ ተናግሮ ነበረ። አሁን የሚያደርጉትም ቢፍ ማለት ነው ማርኬቲንግ ዋይዝ ሊሆን ይችላል ብዬ ነው የምገምተው። ክላውድ ቼዚንግ ሊሆን ይችላል ብዬ ነው የማስበው ማለት ነው። እና ያው ይሄ ቢፍ ምናምን የኛ ሀገር ካልቸር ነው ካልቸር አይደለም ምናምን የሚለው ጉዳይ ብዙ ጊዜ አጨቃጫቂ ጉዳይ ነው። ግን እያንዳንዱ ሰው ማለት ነው ህይወቱን ሙሉ ሲሰዳደብ፣ ሲነታረክ፣ ሲያሸሙር ምናምን የሚኖር ሰው ማለት ነው ሂፓፕ የኛ ካልቸር አይደለም ምናምን ብሎ የሚጨቃጨቀው እዚህ አርጊው ሊያደርግ የሚሞክረው ነገር ብዙ ውሃ የሚያነሳ ጉዳይ አይደለም ለማለት ነው። እና በአጠቃላይ ሂፓፕ ፍሎው እና ቢቱ ምናምን የኛ ሀገር ካልቸር ላይሆን ይችላል። ግን የሆነ ሰም ኤለመንት አለው ሸለላ ቀረርቶ የሚባለው ነገር እና ስድብና ሸንቆጣው ይሄ ስድድቡ ግን ካልቸር ነው። ያው ስትሰዳደብ የኖርክ ሰውዬ ነህ። እያንዳንዱ ስትሰዳደብ የኖርሽ ሰው ነሽ ያለ ነው ለማለት ነው።